ኮምፒውተሮቻችሁ ላይ ሶፍትዌሮቹን ከፍተን እኛ ኤክስም ወይ ደግሞ ክሎዝ በማድረግ በመፈልግበት ሰዓት አልዘጉልን በሚሉበት ሰዓት እንዴት ነው እኛ አስገድደን ሶፍትዌሮችን ልንዘጋጅ የምንችልበት የሚለውን በሁለት መልኩ አሳያችኋለሁ። የመጀመሪያው በግራፊካል ዩዘር ኢንተርፌስ እናያለን። በመቀጠል ደግሞ በኮማንድ ላይን ኢንተርፌስ እንዴት መዝጋት እንደምንችል አብረን በተግባር እየሰራን እናያለን። ሶ ከግራፊካል ዩዘር ኢንተርፌስ በመጀመርበት ሰዓት መጀመሪያ ታስክ ማናጀርን እንከፍታለን። እሱን ለማድረግ ኮምፒውተራችሁ ኪቦርድ ላይ ኮንትሮል ትጫናለን፣ ከዚያም አልተን ከዚያም ዲሊትን ሶስቱን ሳይመልታኒስሊ በምንጫንበት ሰዓት ታስክ ማናጀራችንን እናገኛለን ማለት ነው። ታስክ ማናጀራችሁ ጋር ከከፈትን በኋላ ይህን በጣም ብዙ የሆኑ በውስጡ ኮምፒውተራችን ጋር ራን የሆኑ ፋይሎችን ያሳየናል ማለት ነው። ስለዚህ እኛ መዝጋት የምንፈልገውን አውቶማቲካሊ መዝጋት እንችላለን ማለት ነው። ለምሳሌ እኔ ጋር ጉግል ክሮምን መዝጋት በምንፈልግበት ሰዓት እዚህ ጋር ጉግል ክሮም አለ፣ ከዚያም ግርጌ ጋር ኢንድ ታስክ የሚል እናገኛለን። ስለዚህ እዚህ ጋር የከፈትኩት ክሮም ብራውዘር አለ። ስለዚህ ክሮማችንን ኢንድ ታስክ በማድረግበት ሰዓት ይዘጋዋል ማለት ነው። ኢንድ አደርጋለሁ፣ እዚህ ጋር ዘግቶልን ወጥቷል ማለት ነው። በዚህ መልኩ በግራፊካል ዩዘር ኢንተርፌስ ኮንትሮልን አልተን ዲሊትን በመጫን መዝጋት ትችላላችሁ ማለት ነው። በሁለተኛነት ሌላኛው ግራፊካል ዩዘር ኢንተርፌስ እንድንከፍታለን ስንል ደግሞ ሆም እና ረን ወይ ደግሞ ራን እናደርጋለን። ራን ካደረግን በኋላ ይህ ዲያሎግ ቦክስ ይመጣልናል። ከዚህ ዲያሎግ ቦክሳችን ጋር ታስክ ኤምጂአር ብለን ጽፋለን ወይ ደግሞ ታስክ ማናጀር ማለት ነው። ከዚያም ኦኬ ትላታላችሁ። ኦኬ ካላችሁት በኋላ በተመሳሳይ መልኩ መዝጋት የምትፈልጉትን ሴሌክት ታደርጉና ኤንድ ታስክ ማድረግ ትችላላችሁ ማለት ነው። ስለዚህ መዝጋት የምትፈልጉትን ትመርጣላችሁ። ከዚያም ኤንድ ታስክ በምታደርጉበት ሰዓት መዝጋት ትችላላችሁ ማለት ነው። በዚህ መልኩ ደግሞ መዝጋት እንችላለን ማለት ነው። ሌላኛው በሶስተኛነት መልኩ ኮማንድ ፕሮምፕትን ተጠቅመን እንዴት መዝጋት እንችላለን የሚለውን ደግሞ እስኪ አብረን እንየው። ስለዚህ ስታርት ውስጥ ገባለሁ። ከዚያም ሲኤምዲ ወይ ደግሞ ኮማንድ ፕሮምፕትን እንከፍታለን። ኮማንድ ፕሮምፕታችን ጋር ስንከፍት ታዲያ ራን አስ አድሚኒስትሬተር ማድረጋችሁ መርሳት የለባችሁ። ራን አስ አድሚኒስትሬተር አድርጋለሁ። ከዚያም ኦኬ እንላለን። ይሄን ካደረግን በኋላ ከዚህ ጋር ታስክ ማናጀራችን ጋር ያሉ ብዙ ፋይሎችን መጀመሪያ አክሰስ እናደርጋቸው። እሱን ለማግኘት ታስክ ሊስት ይጽፋለሁ። ከዚያም እዛ ጋር አክሰስ ያደረግናቸውን እዚህ ጋር ደግሞ በኮማንድ ፕሮምፕት ይዞልን ይመጣል። ብዙ ፋይሎችን ይዞልን ይመጣል። እዚህ ጋር ኢሜጅ ኔማቸው አለ፣ ፒአይዲ አለ፣ ሴሽን ኔም፣ ሌሎችን መረጃዎችን ይዞልን ይመጣል። ከዚያም መዝጋት የምንፈልጋቸውን እኛ እንዴት ነው መዝጋት የምንችለው የሚለውን በሁለት መልኩ እንዘጋለን። አንደኛው በስማቸው፣ ሁለተኛው ደግሞ እዚህ ጋር እንዳሳየዋችሁ ፒአይዲ የሚባል ነምበር አለ። በሱ አይደንቲፊኬሽናችን መዝጋት እንችላለን። በስማቸው እስኪ አንዱን ልዝጋ። ለምሳሌ ለመዝጋት ታስክ ኪል ብለን እንጽፋለን። ታስክ ኪል ከጻፍኩ በኋላ ባክስላሽ ኤፍ ባክስላሽ አይ ኤም ባክስላሽ አይኤም እናደርጋለን። ከዛም መዝጋት የምንፈልገውን እንዘጋለን ማለት ነው። ለምሳሌ እዚህ ጋር code.exe ያለ ወይ ደግሞ እዚህ ጋር ቪዥዋል ስቱዲዮ ከፍቻለሁ። እሱን ሲንዝጋ code.exe ፋይል ኤክስቴንሽኑ መረሳት የለበትም exe። ከዛም ኢንተር በምናደርግበት ሰዓት አውቶማቲካሊ ምን አድርጎልናል? ዘግቶልናል ወይ ደግሞ ቪዥዋል ስቱዲዮ ተዘግቷል ማለት ነው። በዚህ መልኩ መዝጋት እንችላለን። እዚህ ጋር has been terminated የሚል ይመጣልናል። በፒአይዲው ደግሞ እንዴት እንደምንዘጋ ነው። ታስክ ኪል ባክስላሽ ኤፍ እናደርጋለን፣ ባክስላሽ ፒአይዲ እናደርጋለን፣ ስፔስ ፒአይዲ። ከዚያም አይዲ ነምበራችንን እናስገባለን ማለት ነው። እዚህ ጋር ለምሳሌ ያክል እስኪ አንድ ነገር ለምሳሌ ወርድ ከፍቻለሁ። እዚህ ጋር ይታይ ከሆነ ወርድ አለ። ስለዚህ ወርድን እንዝጋው። ወርድ እዚህ ጋር winword.exe ነው። ይህ winword.exe ደግሞ ፒአይዲው 1640 ነው ማለት ነው። ስለዚህ እሱን እንዝጋው። ፒአይዲ 1640 እናደርጋለን ማለት ነው። ከዚያም ኢንተር እንላለሁ። እዚህ ጋር ማይክሮሶፍት ኦፊስ ወርድን ክሎዝድ አደረጋል ወይ ደግሞ
ተርሚኔት አድርጎልናል ማለት ነው። በዚህ መልኩ እንዘጋለን። ሌላኛው ግራፊካል ዩዘር ኢንተርፌሱን ወይም ደግሞ ታስክ ማናጀራችንን እንዴት መክፈት እንችላለን ካላችሁ ደግሞ ከዚህ ጋር ራሱ ግራፊካል ኢንተርፌሱን መክፈት እንችላለን። ታስክ ማናጀር እናደርጋለን። ታስክ ማናጀር ከዚያም \0 ስታርት አፕ ኢንተር በምናደርግበት ሰዓት የታስክ ማናጀራችንን እንከፍትልናል። በተመሳሳይ ኢንድ ታስክ ማድረግ ትችላላችሁ ማለት ነው። ይህን ይመስላል የዛሬው ትምህርታችን። እናመሰግናለን።